ዲፕሬሽን ይሆናል። ምንሽ ማለት ጭንቀት ይሆናል። ይጨነቃል። ጭንቀት ያበዛል እንዴ? ኧረ በፍጹም ቀስትዬ ሁሉ ነገር ስለሞላለት ለሰከንድ እንኳን ተጨነቀ። እንደዛ ከሆነሽ ብዙ መጨነቅ ራስን አስቶ ሊጥል ስለሚችል ብዬ ነው። የማን ፈላስፋ በእናትህ? ይህ ፍልስፍና አይደለም ሳይንስ ነው። እሺ የእኛ ሳይንቲስት ስማ፣ ጭንቀት የሚጥል ቢሆን ኖሮ አንድም የኢትዮጵያ ሕዝብ ቆሞ አይሄድም። ሁሉም የኢትዮጵያ ሕዝብ ጭንቀት አለበት ለማለት ፈልገህ ከሆነ እኔ ባልፈልግም ይኸውልህ ሁሉም ጭንቀት አለበት። ስለዚህ በአንተ ሳይንስ መሰረት ጠቅላላ ሕዝቤ ፈንገል እንደያዘው ዶሮ ነበር የሚረፈረፍ። ይሄ በጣም የተሳሳተ ድምዳሜ ነው። ምክንያቱም እኔ ለምሳሌ አልጨነቅም። በቃ አንተ ከአስጨናቂዎቹ ወገን ነህ። እሺ ጭንቀት የሚለውን ነገር እንተውና የወደቀው እርቦት ምግብ ሳይበላ ቀርቶ እንዳይሆን። ይኸውልህ ማኛው ያንተ ትንታኔ ለእኛ ሰፈር በፍጹም አይሆንም ማለት ፍያል ወዲህ ከዝምዝም ወዲያ የሚለውን ተረት እኮ ሊሆን። ስለዚህ ስላወዳደቁ ለማወቅ ብዙም ባዳክም ነው ይሻል። ቆይ ራብ አይጥልም ልትል እንዳይሆን። ራብማ ይጥላል፣ ግን ቀስትዬ ለየት የሚያደርገው ከራቦ ሳይሆን ጠግቦ ሲበላ ነው የሚወድቀው። ይገርማል። ታዲያ ምኑ ነው ወደቀ ሊባል ነው? አይ ወረኛ ህዝብ ከመውደቁ ይልቅ ምን ተብሎ እንደሚወራ ነው አይደል ጨነቀ። ኧረ እኔ እንደዛ ለማለት ፈልጌ አይደለም። ባክነማ ያቀታጠል። ለምን አወዳደቁን ሰበር ዜና ብለህ በቲክቶክ በፌስቡክ አድርገህ ላይቭ ታስተላልፍ? ምን ያደርግልኛል እንዴ? ብዙ ላይክና ፎሎ ታገኝበታለህ። ከዛ በዚህ ትበረታታና የዩቲዩብ ሽቀላ ታጥቃል። ይሻላል ብለህ ነው? ታዲያ ዘንድሮ እንደሆነ የሰው ውድቀትና የሰው ሞት የዩቲዩብ መሸቀያ ይሆናል። እንደዛ ከሆነ እሺ እሺ ብሎ ስልኩን ያወጣል እንዴ? ዝልዝል ጥብስ ነው። ዝልዝል ደግሞ የምን ጥብስ ነው የምትለው? የምን ይሆንልህ? የበሬ ይሆንልህ ወይስ የፍየል ወይስ የበግ? ሰላም 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 ብያለሁ። እስቲ የዛሬ ዝግጅታችን እችን ትመስላል። ሰላም እንዴት ናችሁ? አላችሁ ወይ? እኔ ደህና ነኝ። እናንተስ እንዴት ናችሁ? እኔ ያለሁላችሁ። እንዴት ነው? እስቲ ትንሽ ቪዲዮ አዘጋጅቻለሁ። እሷን አይተን እንመለስ። ላይክ አርጉኝ፣ እስቲ ሰብስክራይብ ሼር አርጉልኝ። አዲስ ጀማሪ ነኝ። እስቲ አስተያየታችሁን ንገሩኝ፣ አበረታቱኝ። እስቲ ሪስክ አለበት የተባለበት ቦታ እስቲ እንሞክር። እስቲ ሁሌ ለኛ የማዳም ኩቺና እስቲ ትንሽ ፈለግ እናርግ። እስቲ እንሞክር። እስቲ እርስ በራሳችን እናሳድግ። እስቲ ሳድጉኝ። እስቲ ሼር እያደረጋችሁ ሰብስክራይብ እያደረጋችሁልኝ እስቲ ልሞክር። እስቲ እናንተ ሞክሩ። እስቲ እኔም በተቻለኝ መጠን እህታችሁ አርጉ። እኔም እህታችሁ ለመሆን ዝግጁ ነኝ። እባካችሁ የደመራችሁን ደምሮኝ እባካችሁ። አዲስ ደማሪ ነኝ። አስተያየታችሁ እስቲ ንገሩኝ። በምን በኩል እንዴት ነው ከኔ የምትሻሉ ሰዎች እስቲ አበረታቱኝ፣ ንገሩኝ። እስቲ ተነጋግረን እስቲ ተጋጋግዘን እስቲ እንደግሽ